ቃለ መዓዘላህ ኢነሁ ረቢ አሕሰነ መትዋይ፣ በጌታዬ እጠበቃለሁ እሱ ህይወቴን አመቻችቶልኛል፣ ያለሁበትን ደረጃ ከፍ አድርጎልኛል አለ ዩሱፍ ዓለይሂ ሰላም ለዙለይኻ መልስ ሲሰጣት። በህይወታችሁ አላህን እስከፈራችሁ ድረስ የሆነ መንገድ አታጡም። አላህ ሱብሓነሁ ወተዓላ እሱን ለፈራ ሰው፣ እሱን ለተጠነቀቀ፣ የእሱን ድንበር ለጠበቀ ሁሌም መኽረጃ ያወጣለታል። ዝቅ ካለበት ቦታ ወደ ከፍታ ያወጣዋል። ዩሱፍ ዓለይሂ ሰላም የገጠመው ይህ ነበር። ዙለይኻ ዘንድ በነበረበት ጊዜ እሷ አሳድጋው በውበቱ ተማርካ ለራሷ ለፍላጎቷ ስሜቷን ልታረካበት ፈለገችው። ጠየቀችውም አስጠራችውም። ነገር ግን ምላሹ የነበረው እሱ አላህን እንደሚፈራ ነገራት። ስንት ኒዕማን ውሎልኛል፣ ያንማ ልክደው አልችልም። ኢነሁ ላ ዩፍሊሑ ዛሊሙን፣ በዳዮች መቼም ቢሆን ነጃ አይወጡም፣ ሰላም አያገኙም አላት። ይህም በማለቱ ግን አልተተወም ነበር። ዋጋ መክፈል ችሏል፣ ሊታሰር ችሏል። እስር ቤት ብዙ ጊዜያት መቆየት ቻለ። ነገር ግን አላህ እዛ አልተወውም። የሰራው መልካም ስራ አላህ አልረሳለትም። ከዛ አወጣው። አዚዙ ሚስር፣ የግብፅ ዋና ፕሬዝደንት፣ ከንጉሱ ቀጥሎ ሁሉን ነገር ማዘዝና መቆጣጠር የሚችል ጠንካራ ማንነትን ሰጠ። ይህ አላህን ለሚፈሩ ሰዎች የሚሰጥ ትልቅ ስጦታ ነው። ወመን የተቂላህ የጅዐል ለሁ መኽረጃ